ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ዛሬ ደግሞ እግዚአብሔር ሌላ መልእክት ስለሰጠኝ ወደ እናንተ ላደርስ መጥቻለሁ። የሰራዊት ጌታ እግዚአብሔር እንደዚህ ነው ያለኝ። ኢየሱስ ክርስቶስ ወደ ቤተ መቅደስ በሄደ ጊዜ የእርግብ ሻጮች ነጋዴዎችንና ለዋጮችን አገኘ ይላል። ከዛም ኢየሱስ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ መነገጃ አደረጋችሁት ብሎ እርግብ ሻጮችን አባረረ፣ ገበታቸውንም ገለባበጠ ይላል። የሰራዊት ጌታ እግዚአብሔር እንዲህ ብሎኛል፣ ወደ ቤቴ እመጣለሁ። ብዙዎች የማልመጣ ይመስላችኋል። ቤቴን አመጻ ሽንገላ የሞሉ በቤቴ ላይ እንደፈለጉ እየሆኑ ያሉ፣ እየፋነኑ ያሉ፣ እያመጹ ያሉ እነርሱ ላይ እመጣለሁ። እድል ሰጥቻቸው ግን አልተጠቀሙም። ጊዜ ሰጥቻቸዋለሁ፣ አልተጠቀሙም። ምናልባት ይመለሱ ይሆናል ብዬ እድል ሰጠው፣ ግን ሊመለሱ አልቻሉም። እኔ ሰዎች አሉኝ። ኤልያስ ብቻዬን ቀረው ባለ ጊዜ እግዚአብሔር ለእኔ 7000 ሰዎችን አስቀርቻለሁ አለ። ለበዓል ያልሳሙ፣ ጉልበቶቻቸውን አላንበረከኩ፣ በአፋቸውም ያልሳሙ፣ ለኔ ግን ተለይቶ ተደብቆ ያሉ 7000 ሰዎችን አስቀርቻለሁ አለ። እግዚአብሔር እንደዚህ ያለ ቅሬታዎች አሉ፣ የተደበቁ ዳር ይዘው ያሉ፣ ቦታ የሚገባቸው፣ ስፍራ የሚገባቸው፣ መድረኩ ላይ ሊቆሙና መድረኬ ላይ ሊያገለግሉ የሚገባቸው አሉ። አሁን ግን መድረኩን ተቆጣጥሮ ያሉ፣ ቦታው የማይገባቸው፣ ስፍራው የማይገባቸው ናቸው። ስለዚህ ለኛ ለሰራዊት ጌታ እግዚአብሔር ይመለሳሉ ብለ እድል ሰጥቻቸው ነበር፣ ጊዜ ሰጥቻቸው ነበር። ጭራሽ አመጻቸው እየጨመረ በደላቸው እየባሰ ነው ሄደው። እኔ ወደ ቤቴ እመጣለሁ፣ ጅራፍ ይዤ እመጣለሁ፣ እየገረፍኩ ከቤቴ አወጣለሁ፣ እየጠረኩ አወጣለሁ። ቤትን ካጸዳው በኋላ ስፍራው ለሚገባቸው፣ ስፍራውን ለሚገባቸው ሰጣለሁ ብሎኛል የሰራዊት ጌታ እግዚአብሔር። እንግዲህ ይህንን መልእክት ለሁሉ አድርሱ። እግዚአብሔር ይባርካችሁ። መድረስ ለሚገባ ሁሉ አድርሱ። ተባረኩ። ጌታ ኢየሱስ ይባርካችሁ።